እሺ ጓደኞች እንዴት ናችሁ? ሰላም ነው። ዛሬ ደግሞ ምን እናያለን መሰላችሁ? የሊድ አሲድ ባትሪ እንዴት ሰርቪስ እንደምናደርግ ረጅም ጊዜ ካገለገለ በኋላ ያንን ሪከርድ ያንን ሰርቪስ ማድረግ አለብንና እሱን እንዴት ሰርቪስ እንደምናደርግ አሳያችኋለሁ። ያው ሊድ አሲድ ባትሪ እንደምታውቁት አንዴ ከተገጠመ በኋላ አሲድ ይሞላል። አሲድ ከተሞላ በኋላ ያው ረጅም ጊዜ እየሰራ በሄደ ቁጥር አሲድ ሳይሆን ምን ሞላው ምንድነው ውሃው እየተነነ አሲዱ ነው ከስር የሚቀመጠው። እዚህ ውሃው እየቀነሰ የጎደለ ሲል ውሃ ቶፕ አፕ ይደረጋል። ውሃ ቶፕ አፕ ይደረጋል ከረጅም ጊዜ እየተደረገ ዝም ብሎ ይሄዳል። ነገር ግን ዛሬ ምንድነው የምናየው መሰላችሁ? ምን መሰላችሁ የምናየው ይሄ አሲድ እንዴት እንደተበላ ማለት ይሄ ሴል ቱ ሴል ኮኔክተሮቹ አንዱን ባትሪ ከሌላኛው ባትሪ የምናገናኝበት ኮኔክተሮች ከቆይታ ብዛት ዝገትና አሲዱ እየበላቸው ሄዶ ውስጥ ላይ ማሰሪያዎቹ ቡለኖች ራሱ እንዴት እንደተበሉ ይሄው ታዩታላችሁ። አሳያችኋለሁ እንትኑ ላይና እሱን ይሄው እንዴት እንደተበላ ያያችሁት ነው አይደለ? አዎ ይሄ እሱ በቆይታ የተበላ ነው። ስለዚህ እሱን ዛሬ ሰርቪስ እያደረግን አብረን እናያለን። ሴል ቱ ሴል ኮኔክተሮችን አንዱን ከአንዱ የምናገናኝበትን አብረን እየቀየረን ከዛ ደግሞ አዲስ ስንቀይር ሌላ ቡለንም አብረን ስንቀይር እየመረጥን የተበሉትን እየፈታን እንዴት እንደምናጸዳው አብረን እናያለን። የተበሉትን ግን አሳያችኋለሁ በእንትኑ ይሄው እዚህ ጋር እንደምታዩት ይሄ የተበላ ነው። ይሄን መልሰን እንደገና ደግሞ በሌላ እንጠግነዋለን። ይሄኛውም ራሱ ያያችሁት ነው አይደለ? ይሄ አሲድ የበላው ነው። እዚህ የነዚህ ሊድ አሲድ ባትሪዎች ቢያንስ በተወሰነ ጊዜ እንደዚህ እየተፈቱ ሰርቪስ ይፈልጋሉና ይሄን ነገር ሰርቪስ መደረግ እንዳለበት ነው የምነግራችሁ ማለት ነው። ሞር በደንብ ደግሞ የቀረውን ደግሞ ምን ላይ ማየት ትችላላችሁ? ዩቲዩብ ላይ በደንብ አድርጌ ሙሉን ሰርቼዋለሁኝና ይሄ ያው ለቲክቶክ አጠር አድርጌ ነው የሰራሁት። ዩቲዩብ ላይ ግን ሙሉ ስላለ የዚህ ዩቲዩብ ላይ ሄዳችሁ ማየት ትችላላችሁ። ይሄንን ዩቲዩብ ላይ ማየት ትችላላችሁና ዩቲዩብ ላይ አለ። በዛ ላይ በሰፊው በደንብ ሰርቼዋለሁኝ እያንዳንዱን ታርጌት ሰርቪስ እንደማደርገው። ረጅም ጊዜ ካገለገለ በኋላ ያንን ሪከርድ ያንን ሰርቪስ ማድረግ አለብንና እሱን እንዴት ሰርቪስ እንደምናደርግ አሳያችኋለሁ። ያው ሊድ አሲድ ባትሪ እንደምታውቁት አንዴ ከተገጠመ በኋላ አሲድ ይሞላል። አሲድ ከተሞላ በኋላ ያው ረጅም ጊዜ እየሰራ በሄደ ቁጥር አሲድ ሳይሆን ምን ሞላው ምንድነው ውሃው እየተነነ አሲዱ ነው ከስር የሚቀመጠው። እዚህ ውሃው እየቀነሰ የጎደለ ሲል ውሃ ቶፕ አፕ ይደረጋል። ውሃ ቶፕ አፕ ይደረጋል ከረጅም ጊዜ እየተደረገ ዝም ብሎ ይሄዳል። ነገር ግን ዛሬ ምንድነው የምናየው መሰላችሁ? ምን መሰላችሁ የምናየው ይሄ አሲድ እንዴት እንደተበላ ማለት ይሄ ሴል ቱ ሴል ኮኔክተሮቹ አንዱን ባትሪ ከሌላኛው ባትሪ የምናገናኝበት ኮኔክተሮች ከቆይታ ብዛት ዝገትና አሲዱ እየበላቸው ሄዶ ውስጥ ላይ ማሰሪያዎቹ ቡለኖች ራሱ እንዴት እንደተበሉ ይሄው ታዩታላችሁ። አሳያችኋለሁ እንትኑ ላይና እሱን ይሄው እንዴት እንደተበላ ያያችሁት ነው አይደለ? አዎ ይሄ እሱ በቆይታ የተበላ ነው። ስለዚህ እሱን ዛሬ ሰርቪስ እያደረግን አብረን እናያለን። ሴል ቱ ሴል ኮኔክተሮችን አንዱን ከአንዱ የምናገናኝበትን አብረን እየቀየረን ከዛ ደግሞ አዲስ ስንቀይር ሌላ ቡለንም አብረን ስንቀይር እየመረጥን የተበሉትን እየፈታን እንዴት እንደምናጸዳው አብረን እናያለን። የተበሉትን ግን አሳያችኋለሁ በእንትኑ ይሄው እዚህ ጋር እንደምታዩት ይሄ የተበላ ነው። ይሄን መልሰን እንደገና ደግሞ በሌላ እንጠግነዋለን። ይሄኛውም ራሱ ያያችሁት ነው አይደለ? ይሄ አሲድ የበላው ነው። እዚህ የነዚህ ሊድ አሲድ ባትሪዎች ቢያንስ በተወሰነ ጊዜ እንደዚህ እየተፈቱ ሰርቪስ ይፈልጋሉና ይሄን ነገር ሰርቪስ መደረግ እንዳለበት ነው የምነግራችሁ ማለት ነው። ሞር በደንብ ደግሞ የቀረውን ደግሞ ምን ላይ ማየት ትችላላችሁ? ዩቲዩብ ላይ በደንብ አድርጌ ሙሉን ሰርቼዋለሁኝና ይሄ ያው ለቲክቶክ አጠር አድርጌ ነው የሰራሁት። ዩቲዩብ ላይ ግን ሙሉ ስላለ የዚህ ዩቲዩብ ላይ ሄዳችሁ ማየት ትችላላችሁ። ይሄንን ዩቲዩብ ላይ ማየት ትችላላችሁና ዩቲዩብ ላይ አለ። በዛ ላይ በሰፊው በደንብ ሰርቼዋለሁኝ እያንዳንዱን ታርጌት ሰርቪስ እንደማደርገው።
ረጅም ጊዜ ካገለገለ በኋላ ያንን ሪከርድ ያንን ሰርቪስ ማድረግ አለብንና እሱን እንዴት ሰርቪስ እንደምናደርግ አሳያችኋለሁ። ያው ሊድ አሲድ ባትሪ እንደምታውቁት አንዴ ከተገጠመ በኋላ አሲድ ይሞላል። አሲድ ከተሞላ በኋላ ያው ረጅም ጊዜ እየሰራ በሄደ ቁጥር አሲድ ሳይሆን የምንሞላው ምንድነው ውሃው እየተነነ አሲዱን ውሃ ከስር የሚቀመጠው እዚህ ውሃው እየቀነሰ የጎደለ ሲል ውሃ ቶፕ አፕ ይደረጋል። ውሃ ቶፕ አፕ ይደረጋል። ከረጅም ጊዜ እየተደረገ ዝም ብሎ ይሄዳል። ነገር ግን ዛሬ ምንድነው የምናየው መሰላችሁ? ምን መሰላችሁ የምናየው ይሄ አሲድ እንዴት እንደተበላ ማለት ይሄ ሴል ቱ ሴል ኮኔክተሮቹ አንዱን ባትሪ ከሌላኛው ባትሪ የምናገናኝበት ኮኔክተሮች ከቆይታ ብዛት ዝገትና አሲዱ እየበላቸው ሄዶ ውስጥ ላይ ማሰሪያዎቹ ቡለኖች ራሱ እንዴት እንደተበሉ ይሄው ታዩታላችሁ። አሳያችኋለሁ እንትኑ ላይና እሱን ይሄው እንዴት እንደተበላ ያያችሁት ነው አይደለ? አዎ ይሄ እሱ በቆይታ የተበላ ነው። ስለዚህ እሱን ዛሬ ሰርቪስ እያደረግን አብረን እናያለን። ሴል ቱ ሴል ኮኔክተሮችን አንዱን ከአንዱ የምናገናኝበትን አብረን እየቀየረን ከዛ ደግሞ አዲስ ስንቀይር ሌላ ቡለንም አብረን ስንቀይር እየመረጥን የተበሉትን እየፈታን እንዴት እንደምናጸዳው አብረን እናያለን። የተበሉትን ግን አሳያችኋለሁ በእንትኑ ይሄው እዚህ ጋር እንደምታዩት ይሄ የተበላ ነው። ይሄን መልሰን እንደገና ደግሞ በሌላ እንጠግነዋለን። ይሄው ይሄኛውም ራሱ ያያችሁት ነው አይደለ? ይሄ አሲድ የበላው ነው። እነዚህ ሊድ አሲድ ባትሪዎች ቢያንስ በተወሰነ ጊዜ እንደዚህ እየተፈቱ ሰርቪስ ይፈልጋሉና ይሄን ነገር ሰርቪስ መደረግ እንዳለበት ነው የምነግራችሁ ማለት ነው። ሞር በደንብ ደግሞ የቀረውን ደግሞ ምን ላይ ማየት ትችላላችሁ? ዩቲዩብ ላይ በደንብ አድርጌ ሙሉን ሰርቼዋለሁኝና ይሄ ያው ለቲክቶክ አጠር አድርጌ ነው የሰራሁት። ዩቲዩብ ላይ ግን ሙሉ ስላለ የዚህ ዩቲዩብ ላይ ሄዳችሁ ማየት ትችላላችሁ። ይሄንን ዩቲዩብ ላይ ማየት ትችላላችሁና ዩቲዩብ ላይ አለ። በዛ ላይ በሰፊው በደንብ ሰርቼዋለሁኝ እያንዳንዱን ታርጌት ሰርቪስ እንደማደርገው። ረጅም ጊዜ ካገለገለ በኋላ ያንን ሪከርድ ያንን ሰርቪስ ማድረግ አለብንና እሱን እንዴት ሰርቪስ እንደምናደርግ አሳያችኋለሁ። ያው ሊድ አሲድ ባትሪ እንደምታውቁት አንዴ ከተገጠመ በኋላ አሲድ ይሞላል። አሲድ ከተሞላ በኋላ ያው ረጅም ጊዜ እየሰራ በሄደ ቁጥር አሲድ ሳይሆን የምንሞላው ምንድነው ውሃው እየተነነ አሲዱን ውሃ ከስር የሚቀመጠው እዚህ ውሃው እየቀነሰ የጎደለ ሲል ውሃ ቶፕ አፕ ይደረጋል። ውሃ ቶፕ አፕ ይደረጋል። ከረጅም ጊዜ እየተደረገ ዝም ብሎ ይሄዳል። ነገር ግን ዛሬ ምንድነው የምናየው መሰላችሁ? ምን መሰላችሁ የምናየው ይሄ አሲድ እንዴት እንደተበላ ማለት ይሄ ሴል ቱ ሴል ኮኔክተሮቹ አንዱን ባትሪ ከሌላኛው ባትሪ የምናገናኝበት ኮኔክተሮች ከቆይታ ብዛት ዝገትና አሲዱ እየበላቸው ሄዶ ውስጥ ላይ ማሰሪያዎቹ ቡለኖች ራሱ እንዴት እንደተበሉ ይሄው ታዩታላችሁ። አሳያችኋለሁ እንትኑ ላይና እሱን ይሄው እንዴት እንደተበላ ያያችሁት ነው አይደለ? አዎ ይሄ እሱ በቆይታ የተበላ ነው። ስለዚህ እሱን ዛሬ ሰርቪስ እያደረግን አብረን እናያለን። ሴል ቱ ሴል ኮኔክተሮችን አንዱን ከአንዱ የምናገናኝበትን አብረን እየቀየረን ከዛ ደግሞ አዲስ ስንቀይር ሌላ ቡለንም አብረን ስንቀይር እየመረጥን የተበሉትን እየፈታን እንዴት እንደምናጸዳው አብረን እናያለን። የተበሉትን ግን አሳያችኋለሁ በእንትኑ ይሄው እዚህ ጋር እንደምታዩት ይሄ የተበላ ነው። ይሄን መልሰን እንደገና ደግሞ በሌላ እንጠግነዋለን። ይሄው ይሄኛውም ራሱ ያያችሁት ነው አይደለ? ይሄ አሲድ የበላው ነው። እነዚህ ሊድ አሲድ ባትሪዎች ቢያንስ በተወሰነ ጊዜ እንደዚህ እየተፈቱ ሰርቪስ ይፈልጋሉና ይሄን ነገር ሰርቪስ መደረግ እንዳለበት ነው የምነግራችሁ ማለት ነው። ሞር በደንብ ደግሞ የቀረውን ደግሞ ምን ላይ ማየት ትችላላችሁ? ዩቲዩብ ላይ በደንብ አድርጌ ሙሉን ሰርቼዋለሁኝና ይሄ ያው ለቲክቶክ አጠር አድርጌ ነው የሰራሁት። ዩቲዩብ ላይ ግን ሙሉ ስላለ የዚህ ዩቲዩብ ላይ ሄዳችሁ ማየት ትችላላችሁ። ይሄንን ዩቲዩብ ላይ ማየት ትችላላችሁና ዩቲዩብ ላይ አለ። በዛ ላይ በሰፊው በደንብ ሰርቼዋለሁኝ እያንዳንዱን ታርጌት ሰርቪስ እንደማደርገው። ረጅም ጊዜ ካገለገለ በኋላ ያንን ሪከርድ ያንን ሰርቪስ ማድረግ አለብንና እሱን እንዴት ሰርቪስ እንደምናደርግ አሳያችኋለሁ።
ያው ሊድ አሲድ ባትሪ እንደምታውቁት አንዴ ከተገጠመ በኋላ አሲድ ይሞላል። አሲድ ከተሞላ በኋላ ያው ረጅም ጊዜ እየሰራ በሄደ ቁጥር አሲድ ሳይሆን የምንሞላው ምንድነው ውሃው እየተነነ አሲዱን ውሃ ከስር የሚቀመጠው እዚህ ውሃው እየቀነሰ የጎደለ ሲሄድ ውሃ ቶፕ ይደረጋል። ከረጅም ጊዜ እየተደረገ ዝም ብሎ ይሄዳል። ነገር ግን ዛሬ ምንድነው የምናየው መሰላችሁ? ምን መሰላችሁ የምናየው ይሄ አሲድ እንዴት እንደተበላ ማለት ይሄ ሴል ቱ ሴል ኮኔክተሮቹ አንዱን ባትሪ ከሌላኛው ባትሪ የምናገናኝበት ኮኔክተሮች ከቆይታ ብዛት ዝገትና አሲዱ እየበላቸው ሄዶ ውስጥ ላይ ማሰሪያዎቹ ቡለኖች ራሱ እንዴት እንደተበሉ ይኸው ታዩታላችሁ። አሳያችኋለሁ እንትኑ ላይና እሱን ይኸው እንዴት እንደተበላ ያያችሁት ነው አይደለ? አዎ ይሄ እሱ በቆይታ የተበላ ነው። ስለዚህ እሱን ዛሬ ሰርቪስ እያደረግን አብረን እናያለን። ሴል ቱ ሴል ኮኔክተሮችን አንዱን ከአንዱ የምናገናኝበትን አብረን እየቀየረን